ቤታችን ራሳችንን ደግሞ በደሙ እንደተገዛን ይቅር እንደተባልን አዲስ እንደሆነን ቤዛዎች አድርገን የምናይበት ተራራ ነው የቀራንዮ ተራራ። ሁሉ ጊዜ ነግሬያቸዋለሁ ከዚህ በፊትም እንግዲህ እነዚህን አራት የዛሬ ያሁኑ አራተኛ ተራራ ነው። እሱም የቀራንዮ ተራራ ነው። እግዚአብሔር እኔና እናንተን ወደ ተራራ ውጡ ሲለን ለእይታ ነው፣ ግልጽ ለሆኑ እይታዎች ነው። አንድ ስለሱ ግልጽ እይታ፣ ሁለተኛው ደግሞ ስለራሳችን ግልጽ እይታ እንዲኖረን ነው። በእነዚህ ፕሮሰስ ራስን እንደማወቅ የመሰለ ነገር የለም አይደለ? ራስን ማወቅ በጣም ያስፈልጋል እላለሁ ሁሌ ለልጆቼ። የተለያዩ ናቸው ልጆቻችን አይደለም? አንዳንዶች እኔ ለምሳሌ አስቀድሜ ማድረግ እችላለሁ፣ ምክንያቱም ስትረስ ዶናለሁኝ። በጣም ኃይለኛ ስትረስ ይዘኛል። ላስት ሚኒት ፐርሰን አይደለሁም። አስቀድሜ መዘጋጀት አለብኝ። እንግዳ እንኳን ይመጣል ከተባለ ምናልባት ከ3 ወር በኋላ በፊት ኩክ ማድረግ ጀምራለሁ። ፍሪዘር ውስጥ አስቀምጠዋለሁ። እና አንድ ልጅ አለች፣ ትንሿ ልጅ ልክ የኔ ቢጤ ናት እና አያት አለኝ ሁሌ የኔ ፐርሰናሊቲ ነው ያላት እና ራስሽን ወቂ፣ እነዚህ ነገሮች እስከ መጨረሻ አታስቀምጫቸው፣ አሄድ ኦፍ ታይም መስራት አለብሽ እላታለሁኝ። እና ራሳችንን ማወቅ ለእግዚአብሔርም ይጠቅማል፣ ለኛም ይጠቅመናል። ለኛ የሚጠቅመን ምንድነው? እግዚአብሔር ማን መሆኑን ስለምናውቅ እግዚአብሔር እንዴት እንደሚሰራ ይገባናል። እግዚአብሔርም ደግሞ የኛን ማንነት ያውቃል አስቀድሞ። እና ሁላችንም መቼም በእግዚአብሔር ፊት ስንቆም ራቁታችንን ነው የምንቆመው አይደለም? የማያውቀው ነገር የለም። the only thing is እዛ ስንደርስ ራሳችንን ማየታችን ነው የሚያስፈልገው አይደለም? ማን እንደሆነ እንረዳለን። እና የመጨረሻው እኛስ በዛ በቀራንዮ ተራራ ምንነታችን ነው የምናየው። እና ጥቅሱ ከገላትያን 6:14 ላይ የወሰድኩት ምን ይላል? ነገር ግን ዓለም ለኔ የተሰቀለበት እኔም ለዓለም የተሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ ይላል። ጳውሎስን ወደዋለሁ። ስለ መስቀሉ መስበክ በጣም ወዳለሁ። ብዙ መናገር ወዳለሁ ስለ መስቀሉ መስበክና ከዚህ በፊት አንድ የተቀረጸ ነበረ ሰምታችሁት የምታውቁ ስለ ቀራንዮ መስቀል የሰበኩት ስብከት ነበር እና በጣም ወደዋለሁ። ብዙ ቦታ እየሄድኩ እሱን ነበር የምናገረው። አሁንም ከዚህም በኋላ ያለው ህይወቴ ስለ መስቀሉ ብቻ ብሰብክ በጣም ደስ ይለኛል። በመጽሐፍ ቅዱስ እንግዲህ ተራራዎች እስካሁን የወጣናቸው የሞሪያ ተራራ ነው። እግዚአብሔር እንደሚያዘጋጅ እግዚአብሔር አዘጋጅ እንደሆነ እኛም ደግሞ ራሳችንን ለሱ ማስረከብ እንዳለብን አስረክባለሁ ብለን እንደዘመርን አይተናል አይደለም? ከዛ የቀርሜሎስን ተራራ ደግሞ ወጣን። እግዚአብሔር ልዑል እንደሆነ እግዚአብሔር ሕያው ኃያል እንደሆነ የሚመለክ እሱ ብቻ እንደሆነና እኛም ደግሞ እሱን ለማምለክ መምረጥ እንዳለብን የምርጫ የውሳኔ ተራራ እንደሆነ ደግሞ ተመልክተናል። የሲናን ተራራ ደግሞ እግዚአብሔር ቅዱስ አምላክ እንደሆነ፣ ሉዓላዊ አምላክ እንደሆነ፣ ንጹህ የሆነ አምላክ እንደሆነ እና እኔና እናንተን ደግሞ በዛ ቅድስና ውስጥ እንደጠራን ቅዱሶች እንድትሆኑ እንዳለን ቀድሻቸዋለሁ እናንተ ቅዱስ ሁኑ እንዳለ እና እኛም ደግሞ ያንን የቅድስና ህይወት እንድንለማመድ ነው በዛም ውስጥ ያየ ነው። አሁን ደግሞ ቀራንዮ ነው። በዚህ ቀራንዮ ተራራ ላይ እንግዲህ እግዚአብሔርን እንደ መድኃኒት እስከ ሞት ድረስ ለኛ ሲል ለሞት እንዲሞት የወደደን ራሳችንን ደግሞ እንደ ቤዛዎች በደሙ የተገዛ ይቅር የተባልን አዲስ ሰዎች የተደረግን ሰዎች አድርገን ማየት ይገባናል። ይሄንን የምለው ለምንድን ነው? አንዳንድ ጊዜ እንደ እናት ልጆቼን በተለይ ሴቶች ልጆቼን በጣም ቫልዩብል እንዲያረጉ ራሳቸውን እንመክራቸዋለሁ። ራሳችንን የምናከብረው በምን ምክንያት ነው? ስለ ራሳችን አይደለም፣ ግን ምን ያህል አንዳንድ ሰው እኮ እኔ የከሌ ልጅ እኮ ነው ይባላል አይደለም እንዴ? በጣም ትልቅ ቫልዩ ይሰጠዋል አይደለም? እኔና እናንተም እኮ የእግዚአብሔር ልጆች ነን ተብለን ቫልዩብል ልናደርግ ይገባናል ራሳችንን አይደለ? ዝም ብለን
ዝቅ ማድረግ ራሳችንን ጥሩ አይደለም። አንዳንድ ጊዜ ከሚገባው በላይ ሃምብል ለመሆን እንሞክርና በቃ ራሳችንን በጣም ድህነት እንወዳለን፣ በቃ ምስኪን መሆን እንወዳለን። እንዴ ለምን? እኛ እኮ ቀጥ ብለን መሄድ ነው ያለብን አይደል እንዴ? አንገታችን ድፍት ምናምን አድርጎ መሄድ እዚህ ሀገር በተለይ በካልቸሩ ነው መሰለኝ እንደ ቅድስና እንደ በጣም መንፈሳዊነት ነው አይደለም። እኛ ኮንፊደንት ነው መሆን ያለብን። ምን ያህል እኮ ነው የወጣው ለኛ አንድ እንኳን ሰው ለምሳሌ ወርቅ ያለው ሰው ብዙ ቫልዩ ያለው ሰው ነው አይደለም? ብዙ ቫልዩ እንዳለው ዝም ብሎ ሳሎን ላይ ያስቀምጥ ወርቅም አይደለም እንዴ? ለምን? በጣም ኤክስፖዝድ ይሆናል ለመሰረቅ አይደለም? ቫልዩ የሆኑ ነገሮች አክብረን ነው የምናስቀምጣቸው አይደለም? ወጣቶች